ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው ተባለ። የመሰረተ ዜና ምንጭ ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ላይ በመሆን ለዓለም ሕዝብ የሰላም መልእክት ለማስተላለፍ ማቀዳቸውን አረጋግጫለሁ ብሎ ዘግቧል። የጉዞ እቅዱ ከተሳካ ጠፈር ላይ ተጓዙ የመጀመሪያው ዓለም መሪም ያደርጋቸዋል። በዓለም ታሪክ ወደ ጠፈር ወይም ስፔስ የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ። ከነዚህም ውስጥ አብዛኞቹ የጠፈር ተመራማሪዎች ሲሆኑ በቅርብ ዓመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛ ንፍቀ ክበብ የጠፈር ጉብኝት አድርገዋል። በትግራይ ክልል ሀገር ለመመስረት የህዝብ ፍላጎት እየተሰበሰበ መሆኑ ተገለጸ። የትግራይ ፖለቲከኞች ትግራይ ሀገር መሆን አለባት የሚል ቃለ መጠይቅ አዘጋጅተው ከህዝቡ ሐሳብ እየሰበሰቡ መሆኑን ተመልክተናል። ትግራይ ራሷን ችላ ሀገር ትሁን ወይስ ከኢትዮጵያ ጋር ትቀጥል? መልሶ ሀገረ ትግራይ መስረት ከሆነ ምክንያቶቹን ያስቀምጡ። ትግራይ ራሷን ችላ ሀገር ብትሆን ምን ችግር ሊገጥማት ይችላል? የኤርትራ ህዝብ ከነጻነት በኋላ ተጠቃሚ ሆኗል ብለው ያምናሉ? መልሶ አው ከሆነ ኤርትራ ነጻ ሀገር በመሆኗ ምን ተጠቀመች? መልሶትን ያስቀምጡ የሚሉት ጥያቄዎች ከተዘጋጁ ቃለ መጠይቆች መካከል እንደሆኑ እየወጡ ያሉ መረጃዎች ይጠቁማሉ። በቤኒሻንጉል ጉሙዝ ክልል 6 ህጻናትን ጨምሮ ቢያንስ 16 ሰዎች በታጣቂዎች መገደላቸው ተነገረ። በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል በሚጎራበቱ ቀበሌዎች ታጣቂዎች ባደረሱት ጥቃት 6 ህጻናትን ጨምሮ ቢያንስ 16 ሰዎች መገደላቸውንና 14 ሰዎች መቁሰላቸውን ነዋሪዎችና አንድ የክልሉ ምክር ቤት አባል ተናግረዋል። የክልሉ ሰላምና ጸጥታ ቢሮና ነዋሪዎች በቀበሌው ለተፈጸመ ጥቃት ሸኔ ሲሉ የጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ አድርገዋል። ታጣቂዎቹ በቤኒሻንጉል ጉሙዝ ክልል ሙጅጋ ወረዳ ወደሚገኝ አንገር ሚጤ ቀበሌ በመግባት ጥቃት የፈጸሙት ትናንት ረቡዕ ግንቦት 13 ቀን 2017 ከንጋቱ 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና አንድ የክልሉ ምክር ቤት አባል አቶ ለሜሳኒኖ ለቢቢሲ ተናግረዋል። ታጣቂዎቹ ወደ ቀበሌ ነዋሪዎች ቤቶች በመግባት ተኩስ መክፈታቸውን ነዋሪዎች ገልጸዋል። ያለምንም ግጭት 12 ሰዓት ላይ መተው ነው ሰው መጨፍጨፍ ጀመሩት ብለዋል። ቤተሰቦቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ የተጀመረው ጥቃት ቀኑን ሙሉ መዝለቁን ለቢቢሲ ተናግረዋል። መብታቸውን በመጠየቃቸው ብቻ የታሰሩ የጤና ባለሙያዎችን የኢትዮጵያ ባለስልጣናት እንዲፈቱ አምነስቲ ጠየቀ። ከስራ ማቆም አድማ ጋር በተያያዘ የታሰሩ የጤና ባለሙያዎች የኢትዮጵያ ባለስልጣናት ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ የመብት ተቆርቋሪው አምነስቲ ኢንተርናሽናል ጠይቋል። በአዲስ አበባ ብቻ ቢያንስ ከ20 በላይ የጤና ባለሙያዎች በዋናው ፖሊስ ጣቢያ ታስረው እንደሚገኙ የገለጸው ተቋሙ መብታቸውን ብቻ በመጠየቃቸው መታሰር እንደማይገባቸው ረቡዕ ግንቦት 13 2017 በኤክስ ገጹ ባወጣው መግለጫ ጠቁሟል። ተጨማሪም ባለስልጣናቱ በሰላማዊ መንገድ እየተቃወሙ ያሉ ግለሰቦች ላይ ያደረሱ ያሉትን ወከባ እንዲያቆሙ ተቋሙ ባወጣው መግለጫ አጽንኦት ሰጥቷል። በተጨማሪም ባለስልጣናቱ ከሰሞኑ የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያላቸውን 12 ጥያቄዎች ይመለስ በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪ ለቢቢሲ ተናግረዋል። የመንግስት የጸጥታ ኃይሎች በተለያዩ በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን አንድ የንቅናቄው አስተባባሪ ለቢቢሲ ገልጿል። ሁለት የእስራኤል ኤምባሲ ሰራተኞች በአሜሪካ ተገደሉ። በአሜሪካ የሚገኘው የእስራኤል ኤምባሲ ሰራተኞች የሆኑ ግለሰቦች በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ መገደላቸውን የአገሪቱ ባለስልጣናት ተናግረዋል። ማቾቹ አንድ ወንድና አንድ ሴት የተተኮሰባቸው በካፒታል ጁዊሽ ሙዚየም ውስጥ ከተዘጋጀው አንድ ሁነት እየወጡ በነበረበት ሰዓት እንደሆነም ምንጮች በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ጥቃቱ የታቀደ እንደሚመስልም አክለዋል። ከምሽቱ 3 ሰዓት ገደማ ላይ ግድያ የተፈጸመበት አካባቢ በርካታ የቱሪስት መስህቦች ሙዚየሞች የሚገኙበት ሲሆን የኤፍቢአይ ዋሽንግተን የመስክ ቢሮን ጨምሮ ሌሎች የመንግስት መስሪያ ቤቶች ይገኙበታል። ዘገባው እንደሚያካትተው ግድያው በተፈጸመበት ሰዓት በርካታ የእስራኤል ኤምባሲ ሰራተኞች ሙዚየም ውስጥ ሁነቱን እየታደሙ ነበርም ተብሏል። የአሜሪካ የሀገር ውስጥ ደህንነት ኃላፊ ክሪስ ኖም በኤክስ ገጻቸው ባሰፈሩት ጽሑፍ ዛሬ ምሽት 2 የእስራኤል ኤምባሲ ሰራተኞች በአይሁዳውያን ሙዚየም አቅራቢያ ትርጉም የለሽ በሆነ አኳኋን ተገድለዋል ሲሉም ግድያውን አስታውቀዋል። ባካችሁ ለሰለባዎች ለቤተሰቦቻቸው ጸሎት አድርጉ፣ እነዚህ ነውረኞች አጥፊዎች ለፍትህ እናቀርባለሁም ብለዋል። በተባበሩት መንግስታት የእስራኤል አምባሳደር በበኩላቸው ክስተቱን ነውረኛና ጸረ ሴሜቲክ ድርጊት ሲሉም ጠርተውታል። አምባሳደር ዳኒ ኤክስ ላይ ባስተላለፉት መልእክት ዲፕሎማቶች እና የአይሁድ ማህበረሰቦችን መጉዳት ቀይ መስመር ማለፍ ነውም ብለዋል።
የአሜሪካ ባለስልጣናት ይህን የወንጀል ድርጊት በፈጸመው ላይ ጠንካራ እርምጃ እንደሚወስድም እንተማመን ሲሉም ጽፈዋል። የደቡብ አፍሪካው ፕሬዝዳንትና የትራምፕ ፍጥጫ በዋይት ሃውስ ብዙዎችን እያነጋገረ ይገኛል። ትራምፕ ወደ ፕሬዝዳንትነት ከተመለሱ በኋላ የተበላሸውን የሁለቱ ሀገራት ግንኙነት በተመለከተ ለመነጋገር ወደ አሜሪካ ያመሩት የደቡብ አፍሪካው ፕሬዝዳንት ዋይት ሃውስ ውስጥ በተሰበሰቡ ጋዜጠኞች ፊት ከዶናልድ ትራምፕ ወቀሳ ቀርቦባቸዋል። ከዚህ ቀደም ከዩክሬን ፕሬዝዳንት ጋር ዶናልድ ትራምፕ የገቡትን እሰጥ አገባ የዓለም መነጋገሪያ እንደነበር ይታወሳል። ትራምፕ ፕሬዝዳንት ዘለንስኪን ምላሽ እንዲሰጡ እድል ሳይሰጡ በቁጣ የወቀሱባቸው መንገድን ትችት አስከትሎባቸውም ነበር። አሁን በፕሬዝዳንት ሲሪል ራማፎሳ ጋር በነበራቸው ንግግር ትራምፕ በደቡብ አፍሪካ ውስጥ ነጮች የዘር ማጥፋት አደጋ ተጋርጦባቸዋል የሚል ምስሎችና ቪዲዮዎችን በማሳየት ቢከሱም ራማፎሳ በተረጋጋ ሁኔታ ምላሽ ሲሰጡ ታይቷል። እና ይህ የሁለቱ ፕሬዝዳንቶች ምልልስ በዓለም ዙሪያ በተለይም በደቡብ አፍሪካ ውስጥ መነጋገሪያ ሆኗል።